ሰላም ጤና ይስጥልኝ ውድና የተከበራችሁ የተንቢቱ ተመልካቾቼ በሙሉ ሰላማችሁ ዝት ይበልልኝ። ዛሬ ደስ የሚል መረጃ ይዤላችሁ ቀርብ ያለሁኝ እጅግ በጣም ትደሰቱበታላችሁ። የብዙ ሰው ፍላጎት ይሳካል ብዬ ነው ማስበው። እኔ ያላመንኩበት ነገር እንደማላመጣ ሚዲያ ላይ ታውቃላችሁ፣ ታምናላችሁ። ይሄ የምትመለከቱት እዛች ጋር መቅቾ ትምህርት ቤት ነው። ቡታጀራ መቂቾ ትምህርት ቤት ጥቁር አስፓልት አለ። መቂቾ ትምህርት ቤት ነው። ከዛ ደግሞ እዚች ጋር ቢሮ አለ፣ ትምህርት ቢሮ አለ። ከዛ ደግሞ ከትምህርት ቢሮ እንደዚህ ወረድ ስንልና እንግዲህ እዚች ጋም ደግሞ መንገድ አለ ማለት ነው። እዚህ ጋር ቀነስ አርጋት እንትሏ እንደዚህ በእጅ እንደምትመለከቱት እዚች ጋር መንገድ አለ። ስለዚህ ይሄ መንገድ ነው። እዚህ ጋር ጥቁር አስፓልት መንገድ ነው። ከትምህርት ቤቱ ሁለት ግቢ አለፍ ብሎ 700 ካሬ ዘመናዊ የሆነ ሰፈር ዘመናዊ ሰፈር ይዤላችሁ መጥቻለሁ። ወደዚህ ተከሰቱ። ይሄ በጣም ለችግር የሚሸጥ ነው እንጂ ተገዝቶ በመታዩት መልኩ ግቢው ተገንብቶ ቁጭ ያለ ቦታ ነው። ድንግል ቦታ ነው። ድንግሉን ሰዱ ለማለት አለ ነው። ገንዘብ ያላችሁ ዛሬ ነገ ሳትሉ የኡነቴን ነው መላችሁ ማትቆጩበት ነገር ግን እኔም ፎቅ ሰርታችሁ ነው እምታኮሩኝ። ፎቅ ሰርታችሁ እዚህ መሬት ላይ ታኮሩኛላችሁ። ሊሸጥ የታሰበው የችግር ስለሆነ ግማሹ ነው። ነገር ግን ከባለቤቱ ጋር ከተስማማችሁ ሙሉውን መግዛት ትችላላችሁ። ዋና ስምምነታችሁ ነው ከባለቤቱ ጋር ማለት ነው። ሊሸጠው ያሰበው ለችግሩ መወጫ ከቻለለት ግማሹን ነውና ይሄ ይመስላል። እጅግ በጣም ዘመናዊ የሆነ የዘመነ ሰፈር ነው ያለሁት። ኮብልስቶን የተነጠፈ ፊት ለፊቱ መስቀልያ መንገድ ላይ ያለ እንደምታዩት በዚህ መኖሪያ መንደር እዚህ ቦታ ላይ እርግጠኛ ነኝ በብሎኬት ህንጻ ተሰርቶ የሚከራይ 20-30 ቤት ተሰርቶ ለኪራይ እኔም የምመሰገንበት ያድርገኝ። እጅግ በጣም ቆንጆ የሆነ ነው። ዌልካም። እንግዲህ ግቢው ይሄ ይመስላል። ከዚህ ጀምረልኝ ግቢው ይሄ ይመስላል። ይሄ ወደዚህ ጋር ባዶ ነው መሬቱ። እዚች ጋር ይሄው ቤቶች አሉት። እዚህ ጋር እንደምትመለከቱት ቤቶች አሉት። የኪራይ ናቸው አይነው እና ይሄ የምትመለከቱት ግቢ 700 ካሬ ነው። ዋጋው ከባለቤቱ ጋር ተስማሙ። የሚሸጥ ነው። ግማሹን ነው ሸጣለሁ ብሎ እቅድ ያለው። ሙሉውን የምትፈልጉ ካላችሁ ግን በዋጋ ከተስማማችሁ ከባሉካው ጋር ጨርሱት። እዚህ ቦታ ላይ እንዳያመልጣችሁ። አድራሻ መቅቾ ትምህርት ቤት ቁጥር 1 መቅቾ ትምህርት ቤት ከጥቁር አስፓልት ገባ ብሎ 5 ሜትር ምትሆን ገባ እንዳለች ወይም ደግሞ 2 ግቢ አለፍ ብሎ ያለ ቤት ነው። እንግዲህ አንደኛው ግቢ ይሄ ይመስላል። እዚህ ጋር ከፍ አድርገው ወደዚህ አንዱ ግቢ እና ከዚህ ግቢ ቀጥሎ ደግሞ ጥቁር አስፓልት ነው። ወደ ላይ ከፍ አድርገ ጥቁር አስፓልት ነው ማለት ነው። ከጥቁር አስፓልት ገባ ሲል ከትምህርት ቢሮ ጀርባ የሚገኝ ቦታ ነው። እጅግ በጣም ሰፊ የሆነ እናንተ በፈለጋችሁት ዲዛይን ህንጻ የምትሰሩበት ቦታ ነው ይዤላችሁ የቀረብኩት። እንዳያመልጣችሁ እና ይሄ እላችኋለሁ። እዚህ ቦታ ስሰራ ደስ እያለኝ ነው። እኔ በጣም ብዙ ቦታ እፈለጋለሁ። ብዙ ቦታ እንደዚህ ሽያጮች ላይ እደወልልኛል። ሄጄ አይቼው ግን አልሰራም ብዬ ነው የምመለሰው። የፈለገው ቢሆን ማለት ነው። ያላመንኩበት ነገር እኔ አልሰራም። ምክንያቱም ዞሮ እኔ ጋር ስለሆነ። ስለዚህ ይሄ አይቆጫችሁም። ወይኔ ለምለም ብር በኖረኝ ብዬ ነው የተመኘሁት። የኡነቴን ነው ብላችሁ ምን እንደማረግበት ታውቃላችሁ? እንዲህ ከፍየው እስከዛ ድረስ 10 ቤት ኪራይ ወደ ላይ 10 እታችኛው 10 ቤት ኪራይ እሰራበታለሁ። ባለ አንዳንድ መኝታ ማለት ነው። ሽንት ቤት፣ ሻወር፣ ኪችን፣ አንድ ሳሎን፣ አንድ መኝታ። እንዴት አያችሁት ፕላኔን?
ወደ ላይም እንደዛው ከፍ አርጌ በዚህም በኩል ልክ እንደዛው ሰራበትና ይሄ መሃሉ ለመኪና ማስገቢያ ለቀው ነበር። በቃ ኦ ማይ ጋድ ከዛ ቁጭ ብሎ በቃ ገንዘብ ማተም ነው አይደለ? ወይኔ ለምለም ያርግልኝ እንደዛ ለማረግ። ለማንኛውም ይሄ ይመስላል ወይ እስከ ቤቱ ማሳያቸው ይዛል። ያ ና ገና እኮ ነው። ና እንትኑ ዙሙን ቀንሰው ኦኬ አንዴ ሌለ እስኪ በራቦ ከዛ ዙሙን ከፍ ዝቅ እንግዲህ ተመልካቾቻችን ያው ይሄ በፈለጋችሁት መልኩ የምትሰሩት ነው ማለት ነው። ይሄ በፈለጋችሁት መልኩ የምትሰሩት ነው። ዋና ይሄ ባዶ ነው። እንደፈለጋችሁ ባሉካው ይውላችሁ ህንጻ ሊሰራበት ፌሮ ሁላ እንዳስወረደ ነው መናገራችሁ። የታሰበው ነገር ትልቅ ፕሮጀክት ነበር ያሰበው። ያው እኛ ሰዎች ያሰብነው እንዳላሰብነው የሚሆንብን ጊዜ አለ እና እውነት የሚሸጥ ነገር አልነበረም ይሄ ማለት ነው። ለልጅ የሚዋረስ ነገር ነበረ። መቼም ችግር የማያሸጠን ነገር የለም። ስለዚህ እግዚአብሔር ይመስገን ችግራችንን በንብረት ካለፈልን መልካም ነው። ይሁን እንበልና እንቀበለው። ይሄ ቦታ የማያቆጫችሁ ቦታ ነውና እንግዲህ ወገኖቼ ይሄን ይመስላል። እጅግ በጣም ቆንጆ የሆነ ስፍራ ነው። እኔ ቤቱን ምናምን አይደለም ማሳያችሁ፣ አይመጥነውም ለዚህ ግቢ። ዝም ብሎ የተሰራ ነው። እናንተ አፍርሳችሁ ህንጻ ነው የምትሰሩበት ወይም እንዴ እንደነገርኳችሁ። ስለዚህ አሜሪካን ነኝ፣ ካናዳ ነኝ፣ አውስትራሊያ ነኝ፣ ባለሀብት ነኝ፣ ቢሊየነር ነኝ አይሰራም። ይሄን መሬት ገዝታችሁ ህንጻ ስሩበትና እውነትም ባለሀብት ናችሁ። መሰክርላችኋለሁ። ስልክ ቁጥር አስቀምጣለሁ። ደውሉ፣ ከባለቤቱ ጋር አውሩ። ሙሉን ይሽጥላችሁ፣ ግማሹን ይሽጥላችሁ፣ ከሱ ጋር ተወያዩ። መነሻ ዋጋውን እንግዲህ ሊነገረኝ አልቻለም። መነሻ ዋጋ ሊነገረኝ ይችላል 350 ካሬ። በቃ እሺ ከባለቤቱ ጋራ ስልክ ደውሉና ጨርሱ። እኔ እዚች ጋር ቪዲዮውን እቋጫለሁ ማለት ነው። እንግዲህ እንዳለ አፍርሱት፣ ግቢ ውስጥ ያለው ነገር አፍርሱና ከዛ በኋላ በቃ በፈለጋችሁት ዲዛይን ወይም ደግሞ የሚገርም ቤት እዚህ መሃል ላይ ታረጉትና ሳር ቤት እዚህ ጋር ግሪን ኤሪያ። ወይኔ ለምለም ፕላን እኮ ለማውጣት ማን አለብኝና የምሬ ነው። እኔ ለፕላን በቃ የግሪን ኤሪያ አበባ አርጌበት እዚህ ጋር ሳር ቤት ሰርቼ እዚህ ጋር ትልቅ ለቤተሰቦቼ መኖሪያ ቤት ይሄ በቃ አለ አይደለ ቆንጆ ቤት ሰርቼ ምናምን አስባችሁታል ምን እንደሚመስል እና ይሄን ይመስላል ማለት ነው ተመልካቾቼ። ግቢው ይሄ ይመስላል። ዙም እያረክ አትልቀኝ፣ ዙም እያረክ እታያለሁ አይደል? ግቢው ከመተለቆ የተነሳ እኮ ምንም ነገር በቃ እታያለሁ ብዬ ራሱ አላስብም። ምን አለኝ ባደረገው ምኞት አይከለከልም። እና ይሄን ይመስላል። ነፍሴ ወጣ። አመሰግናለሁ። ደውሉ፣ ስልክ አስቀምጣለሁ። ተነጋገሩ ከባለቤቱ ጋር እንዳያመልጣችሁ። ይሄ ቦታ የሚገዛዘው በእናት በአባቱ የተመረቀ ሰው ብቻ ነው ይሄ ቦታ የሚገዛው። ምክንያቱም መኖሪያ ሰፈር ዘመናዊ ሰፈር ይባላል። ዘመናዊ ሰፈር ቁጥር 1 መቀቾ ትምህርት ቤት ከትምህርት ቢሮ በስተጀርባ ከመቀቾ ትምህርት ቤት ፊት ለፊት ስትሬት 2 ግቢ አለፍ ብሎ በዚህ በኩልም መንገድ ነው። በፊት ለፊቱም ኮብልስቶን ነው። የመኖሪያ ስፍራ ነው። የገበያ ስፍራ አይደለም። እዚህ ጋር ቆም ብላችሁ ይሄ ለገበያ ምናምን ሱቅ ኪራይ ምናምን አይደለም። መኖሪያ ስፍራ ዘመናዊ ሰፈር ይባላል። እናመሰግናለን።